አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? ያለሁ አልሐምዱሊላህ ሁሉ ሰላም ነው። እንግዲህ እኔ ሉቤ ዩቱብ እባላለሁኝ ውዶችዬ። እንግዲህ ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩኝ እላለሁኝ። ውድ ጓደኛ ያለ አስተዋውቃችሁ ታዋቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሉቤ ኢትዮ ፋሚሊዎች በሙሉ እንዴት ናቸው? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለማታውቁኝ ሀዋ ኢትዮ እባላለሁኝ። ያው እንግዲህ ዛሬ ደግሞ በሉቤ ቤት ከች ብለንላችኋል። የጀማሪ ነገር ታውቁታላችሁ መቼም መንተባተፍ፣ አፍ መያያዝ ያው እየተለመደ ነው። ያው እስከምንለምደው ድረስ እንደዛ ነው እና ውዷ ጓደኛዬ ምግብ ነው የምሰራው። እንግዲህ የተለያዩ ምግቦች እየሰራች እየቀረጸች እንደምታቀርብላችሁ ከእሷ እንደምትማሩ አስተያየት እንደምትሰጧት ኮሜንት እንደምትጽፉላት ላይክ ሰብስክራይብ እንደምታደርጓት አልጠራጠርም እና አበረታቱልኝ ነው የምላችሁ። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዝት ትርፍርፍ ይበልልን። እንወዳችኋለን። ሰላም። አዎ ሀዊ እንዳልሽው ማለት ነው። እኔ ምግብ ነው የምሰራው። እንግዲህ የተለያዩ ምግቦችን ኢንሻአላህ ባላ ፍቃድ ወደ እናንተ አደርስላችኋለሁ ቪዲዮ እየሰራሁኝ። ያው እንግዲህ በግልጽ አይደለም የምሰራው፣ ሰዎች ፍቃደኛ አይደሉም። ተደብቀን ነው የምንሰራው። ያው ማቀሙን ለማሳወቅ ዝግጁ ነኝ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ እላለሁኝ ውዶችዬ። እና የምጨምሪዋለሽ ሀዊዬ? እኔ የምጨምረው ያው ተደብቀን ነው የምንሰራው ስለንላቸው ግራ እንዳይገባቸው ግልጽ ብናደርግላቸው ደስ ይላል። ሰዎቹ ፍቃደኛ አይደሉም። ምንም አይነት ነገር ሶሻል ሚዲያ እንድንጠቀም ፍቃደኛ አይደሉም። ያው ተደብቀን ነው የምንሰራው እነሱ በሌሉበት። ያው ዛሬ እንደምታየው ፍሪ ሆነን ነው እየቀረጽን ያለ ነው። ማንም የለም ከልጆቹ በስተቀር ሁሉም ስለወጡ ለዛ ነው። አልሐምዱሊላህ እንደዚህ አይነት አጋጣሚ እየተጠቀምን ቪዲዮ እየቀረጽን እናንተን ያስተምራል፣ ይጠቅማል፣ በቃ እናንተን ያዝናናል የሚል ነገር የቀረጽን እንደምንልክላችሁ አንጠራጠርም። እናንተ ደግሞ ሰብስክራይብ በማድረግ ላይክ ሼር በማድረግ እና ኮሜንት ጻፉልን፣ አበረታቱን፣ ደግፉን ነው የምንላችሁ። የሀገራችን ልጆች ያው እናንተን ይዘመቸም ወደፊት እንጂ ወደ ኋላ የለም እና አብራችሁን አበረታቱን። ኢንሻአላህ ሁሉም ነገር ተቀይሮ ሁሉም ነገር ተስተካክሎ አዩና ያላዩን ከማለት ወተን በነፃነት በራሳችን ቤት በትልቁ ቪዲዮ ሰርተን እስከነ ሙሉ ቤተሰቦቻችን የምናቀርብላችሁ ይሆናል። ይሄ ቀን ብቻ ቅርብ ያድርገው ምኞቴ ነው። ለምን ወሬ ብቻ ሆኖ እንዲቀር ሳይሆን እውነት እንደሆነ እንፈልጋለሁ። ሀቂቀተን ነው የአረብ ሀገር ህይወት ይመራል፣ ይሰለቻል። በቃ ምን ልበላችሁ ግን መሮንም ደክሞንም ሰልችቶንም በቃ እዛው ነው የምንገኘው። ለምን እንደሆነ ግን አይገባኝም። በቃ አሁን በቃ ይቺ 2 አመት ትሉና እንደገና ደግሞ ሌላ ትጨምራላችሁ። እኔ ያ ህይወት ነው ያጋጠመኝ። አሁን ይቺ 2 አመት ባለቀች ስለነበርኩ ሰው አሁን ደግሞ ምን ይዤ ማለት ጀምሬያለሁ። ምን ይዤ ታውቃላችሁ? መቼም ያጋጠማችሁ ትኖራላችሁ። ኮሜንት ጻፉልኝ እና ምን ይዤ የሚባለውን ነገር ለመላቀቅ ስንል እንግዲህ ዩቲዩብ ላይ ተገኝተናል። እንሰራለን፣ እንበረታለን ኢንሻአላህ። እና ይሄ ነው በቃ መልእክቴ። ያው ስልሽ ምን አለ መሰለሽ እዚች ጋር ማለት ነው በረፍታችን ሰዓት በምናርፋት ሰዓት እነሱን ያዝናናል፣ እነሱን ያስተምራል የምንለውን ነገር ለነሱ ይጠቅማል የሚለውን ነገር እየቀረጽን ቪዲዮ እየሰራን እንጭንላቸዋለን። እነሱን ደግሞ ሰብስክራይብ እና ሼር በማድረግ ለሁሉም እንዲደርስ ያድርጉልን። በቃ ስልሽ እንመጣለን። በሀዋ ዩቱብም ብቅ እንላለን፣ ሉቤ ዩቱብም ብቅ እንላለን። ስለዚህ እነሱ ደግሞ ያው ያበረታቱን ነው የምለው። በምናውቀው ያወቅነውን ነገር በቃ ይዘን እንቀርባለን ኢንሻአላህ ባላ ፍቃድ እና እንደዛ ነው። ሀዋይ ያው እንደምታዩን በሰፊው ቪዲዮ አንቀርጸን ጥግ ይዘን ነው ጥግ ይዘን የምንቀርጸው። ለምን እንደሆነ መቼም ይገባችኋል። ያው ሰዎቹ እንዳያውቁት ነው ቤቱንም እንዳያውቁት በማለት ነው። እኔ ግን ተሸፋኝ ነኝ። ሁሌም እንደዚህ ነው የምቀርበው። ጓደኛዬ ለጊዜው ነው ማክስ የምትለብሰው ሰዎቹ እንዳያውቁት በማለት ነው። ችግር የለውም እና አበረታቱን ነው የምለው። ከስቅቀን በደስታ በቃ በነፃነት ቁጭ ብለን በቃ
የተሳሳቅን እየተጫወትን በትልቁ ቪዲዮ የምንሰራበት ቀን እንድመጣ እና ያው ከትንሹ ነው መቼም ወደ ትልቁ የምንገባው አይደለም። ስለዚህ በትንሹ መበርታት አለብን። እናንተን ይዘን መቼም አናፍርም። ውድ የሀገሬ ልጆች ደጋጊ ኢትዮጵያውያኖች አሉ። እነሱ አያሳፍሩንም። ተጎናችን እንዲሆኑ ነው፣ ተጎናችን እንድትሆኑ ነው የምንለው እና የአረብ ሀገር ህይወት እንዴት ይዟችኋል እላለሁ። ደግሞ ወደ እናንተ ልምጣ እስኪ። እንዴት ነው ህይወት እንዴት ይዟችኋል? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው ኑሮው እንደዚህ ነው፣ ይቀጥላል። ህይወት ይቀጥላል። መቼም ህይወት አይቋረጥም። ሞላም አልሞላም አላህ መቼም እሱ ቀዳና ቀድር እንትን እስካላለ ድረስ ህይወት ይቀጥላል። ትሰራላችሁ፣ ትኖራላችሁ። ግን እስከ መቼ የአረብ ሀገር ህይወት እስከ መቼ የሚለው ነገር እኔ በጣም እንትን ይለኛል፣ ይሰለቻል። ሀዊ ምን መሰለሽ እዚህ ጋር አድረሽ ነግቶም ያው ስራ ነው የሚጠብቅሽ፣ መሽቶም ያው ነገር ነው የሚጠብቅሽ። ጧት ተነስተሽ ያንኑ ስራ ነው የምትሰሪው። ያ በቃ እንዴት ብዬ ልንገርሽ፣ ይሰለቻል ሁሉም ነገር። እኔ እንጃ ብቻ እኔ ድክም ብሎኛል እህቴ፣ ወላሂ ነው የምልሽ። በቃ አለ አይደለም፣ እኔ እንጃ ያሰብሽው ሳይሆን እንደገና ሌላ ምኞት ትመኛለሽ። በቃ ለምን በቃ አላውቅም፣ ብቻ አላህ ነው የሚያውቀው። ለምን ታውቂያለሽ አውዬ፣ የመጣሽበት አላማ ይኖርሻል፣ እቅድ ይኖርሻል። ያ ነገር ደግሞ ሆኖ በቃ ሳይሆን ሲቀር ድጋሚ እንደገና ነገር ሌላ ቅር ታዋጫለሽ። ያ ነገር ይመስለኛል እህቶቻችንንም በቃ አረብ ቤት የሚያስቀራቸው በ4 ዓመት 5 ዓመት ወላሂ እድሜያቸውን እዚህ ስንት ዓመት ብሎ የኖሩ አሉ። እና እንደዛ ነው እንግዲህ። ብዙ አናብዛባችሁ ቪዲዮ። ለዛሬው እንግዲህ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በደንብ አድርጋችሁ እዩት፣ ኮሜንት ጻፉልን። ያው በትልቁ እንመጣለን ኢንሻአላህ፣ እናንተን ያስተምራል በሚል ነገር እንመጣለን። መልካሙን ሁሉ እንመኝላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።